የፊዚክስ እውቀት ምን ያህል ነው አለኝ። አይ እኔ ከስንት እንደሚለካ አላቅም፣ ሃይስኩላም ፉት ብያታለሁ፣ ፍሬሽማንም ደግሞ ተምሬያለሁ አልኩት። ይሄ ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሲለሬሽን ጋር ነው የቆምኩት እኔና እሷ ድረስ እችላለሁ አልኩት። ዌል ማተር ኦኩፓይስ ስፔስ ኤንድ ታይም የሚለውን ታውቀዋለህ አለኝ። አዎ እሱንም ሰምቻለሁ አልኩት። በኋላ አየህ አንድ ፋይል ፕሪንት ሲደረግ 1000 ገጽ ያለው መጽሐፍ ይወጣል አለኝ። ኦፍ ኮርስ ፕሪንት ካልከው መጽሐፍ ሲሆን ዘጋ አንድ እና ይሄን 1000 ገጽ የሚሆነውን ፋይል ዲሊት ስንለው ድብን ይላል አለ እና አሳልኩት። እዛ 1000 መጽሐፉን አሰብኩትና ማተር ኢት ኢዝ አ ማተር ኢት ኦኩፓይስ ታይም ኤንድ ስፔስ ፋይን አልኩ ለራሴ። እንግዲህ አሪፍ ሆኜ ማለት ነው። ዲሊት ስናደርገው የት ነው የሚሄደው የሚለውን እየሰራሁት ነው አለኝ። የምር ጨዋታ ነው ይሄን የምነግራችሁ። ይኸውልህ ይሄንን ለራስህ ተጠቀም፣ ቀልድህንም አንፈልግም። ያሳዝነኛል አንዳንድ ጊዜ። ምንድነው የሚያሳዝነኝ? አንድ ጊዜ እንዲሁ ቆይቷል ጊዜው ኢንተርቪው ተጠይቄ እንደው የሚያሳዝን ነገር ምንድነው አለ። ለብቻቸው የሚያውቁ ሰዎችና የሚያውቁትን ለሰው መንገር የማይችሉ ወይም ደግሞ ቢናገሩ ምንም ሰው የማይገባው ነገር፣ እነኛ ሰዎች ያሳዝኑኛል አልኩኝ። ጋሊሊዮን አሰብኩት፣ ኮፐርኒከስን አሰብኩት እና በቃ እሱ ታይቶታል፣ አገብቶታል፣ ግን ሌላ የገባው ሰው ማግኘት አልቻለም። ዩሲ እና አንድ ሰሞን ትንሽ አነበብኩና እኔ ነው ማለት በእያንዳንዱ እንትን ዲስታንስ ምናምን ብዬ በቃ በመኪና አሁን መኪና ሲሄድ እያንዳንዱ ቦታ ላይ ቆሞ ነው የሚሄደው። ሲምፕል ናት እኮ እቺ። ምክንያቱም ካልቆምክበት አትሄድም አይደል? ያን አሁን አንድ ስቴፕ ስትሄድ እዛ ጋር ትቆማለህ። ልክ መኪናም እንደዚሁ ነው። አሁን እሷን ከፍ አደረኩና እኔ እንዳቅሜ ማለት ነው አይሮፕላንን እያንዳንዱ ኮኦርዲኔት ላይ እየቆመ ነው የሚሄደው። ፍራክሽን ኦፍ ሰከንድ ምናምን ስለው ነፍሴ መድኃኒትሽን አልወሰድሽም እንደ አንዳንድ ጊዜ በቃ እኔ ፕሮፌሰር በእውነት በጣም ነው ያዘንኩልህ። በጣም ለምን ያላችሁኝ እንደሆነ ይሄንንም እኮ የመጨረሻውን ሲምፕሊፋይ አርጎ ነው። አም ሲሪየስ የመጨረሻውን በእኛ ልክ ሰፍቶልን በቃ ይሄ መጥናቸዋል ብሎ ነው የሚነግረን። አዎ ችግርህን እጋራለሁ በእውነት አጋንንት ምናምን እንዴት በፊት ሁላችንም አንረዳም አይደለም፣ የሚረዱ ሰዎች አሉ እዚህ ውስጥ በእውነት። እኔ ትንሽ ካልኩለስ ተምሬ ነበር እዛ ስታቲስቲክስ ምናምን አልጀብራ እንደዚህ ስንማር እስከ 3-4ኛ ዓመት ድረስ ሞካክሬያለሁ እና እቺ ዴልታ ፋይ ምናምን ስዕሎቹ ትዝ ይሉኛል። አሁን ካልተጠቀምክበት 20% በየአመቱ ዲሊቲ ያረክ ነው የምትሄደው የሚል ነገርም ተምሬያለሁ። አሁን ስንት እንደቀረኝ ባላቅም አዎ እኔ ያነበብኩት ነገር ምን ይላል መሰላችሁ? አይንስታይን ምን አለ አንድ ጊዜ አወቅኩ፣ ደረስኩበት፣ ተረዳሁት የምትለውን ነገር ለአያት ማስረዳት ካልቻልክ አታውቀውም ተው ይላል።
በአያቱና በሱ መሃል የጄኔሬሽን ጋፕ አለ። ይህንን ጄኔሬሽን ጋፕ ዚሮ አድርጎ ለአያቱ አሁን እሱ የደረሰበትን call it the black hole or the relativity theory ለሳቸው እንዲገባቸው አድርጎ ማስረዳት ከቻለ ያንን ነገር ገብቶታል ማለት ነው። for instance አይንስታይን ያለው ምንድነው አንድ I don't know ብሎት ሊሆን ይችላል ግን ያነበብኩት ነው። አንድ የቤት ሰራተኛ ምንድነው አንተ እንደዚህ ሰው ሁሉ እየመጣ ሪሌቲቪቲ ቲዮሪ ሪሌቲቭ ምን ስለሆንክ ነው ትለዋለች አለ። እና ያ ሪሌቲቪቲ ቲዮሪ ሲያስረዳት አይንስታይን በነገራችን ላይ ሂመረስ ሰው ነው ካነበብኩት። ለምሳሌ ያላት አለ 8 ሰዓት ላይ ቦይፍሬንድሽን ቀጥረሽዋል፣ አሁን 4 ሰዓት ነው። በቃ 4ቱ ሰዓት እንደ ቆመ ነው የሚቆጠረው አለ ላንቺ። ያ 8 ሰዓት እስኪደርስ ድረስ ቦይፍሬንዷን አግኝታ በቅፉ ስር እስክትወድቅ ሲስማት ሲያቅፋት ምን በቃ በመናባው እየሰራች 4ቱ ሰዓት የቆመ ነው የሚመስላት። በኋላ 8 ሰዓት ላይ ከሱ ጋር ተገናኝታ ደግሞ ምትሆነውን ሁሉ ስትሆን 5 ሰዓት ሲያልፍ ራሱ አታውቀው። በ8 ሰዓት ተገናኝቶ ከምሽቱ 4 ሰዓት ሲሆን አታውቅም እሷ። this relativity ሲያስረዳት ማለት ነው። እቺ ሴትዮ ስለ ዴልታ ስለ ምናምን ወይም ስለ ሳይን ኮሳይን የምታውቀው ነገር የለም። በራሷ በሚገባት መልኩ ግን አስረዳት። ቦይፍሬንድሽን ቀጠሮ ይዘሽ ቀጠሮ ሰዓት እስኪደርስ ድረስ ያለው ጊዜ ቆመዋል። ከሱ ጋር ተገናኝተሽ ግን አብራችሁ ስትሆኑ ምን ጊዜ እንዳለፈ አታውቂውም ብሎ አስረዳት አለ።